ኢማን አኺራ የሚባለው ስታመን ዱንያ ምን አባቱ ሁሉም ይሞታል። ሰው መጥቶ እንዲህ ቢዝነስ አለ እንዲህ ሲሉ አረን ያው እኮ በቃይ ወጣቶች ይሩ 40 ዓመት የተነዳ መኪናና 00 አንድ ነው እንዴ? ትላንት ያገኘው ምግብ መብላት ትችላል። አንዳንድ ሰው ይመጣና እኔ እኮ እንዲህ ስበላውን ያቀረኛል ድሮ ያቀረኝም ድሮ 00 ነበር ልጅ ነህ ዳቦ በሻይ ብትበላ ምናምን ችግር የለም። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على عبد الله ورسوله وخليله نبينا محمد وعلى آله وأصحابه أجمعين. أما بعد، فإن الإيمان أهم ما يجب على العبد العناية به في هذه الحياة، فهو أفضل ما اكتسبته النفوس وحصلته القلوب، ونال به العبد الرفعة في الدنيا والآخرة، بل إن كل خير في الدنيا والآخرة متوقف على الإيمان الصحيح. يا الله سبحانه وتعالى فقعتك هنا منا يو كتاب سلا إيمان مادسنا تجديد الإيمان. إيمان تحدثو ያስፈልገዋል። እኛ ያው ብዙ ጊዜ መኪናችን ሰርቪስ እናስገባለን፣ ራሳችን ግን ሰርቪስ አንገባም። ከመኪናው እኛ የበለጠ ሰርቪስ ያስፈልገናል። ከኛ የበለጠ ደግሞ ኢማን ተሐድሶ ያስፈልገዋል። ገጽ ይለኛል ገና ኪታቡ እየጀመረ ገጽ ገና ዛሬ ነው የምንጀምረው እኮ የመጀመሪያው ገጽ ራስ ላይ ተጅዲድ አላሳተም ቆመ እንግዲህ ኦንላይን ላይ ላክላችሁ ከለ ነበር ግሩፕ ላይ ላከው። ተጅዲዱል ኢማን የኪታቡ ስም ስለ ኢማንን ስለ ማደስ ነው። የባለፈው ኪታብ ተስኪየቱን ንፉስ ነበር፣ ስለ ነፍስን ስለማጥራት። ይሄንም ኪታብ ያዘጋጁት ራሳቸው ናቸው፣ ፕሮፌሰር አብዱረዛቅ ናቸው። ይሄ ኪታብ ከዛ ጋር ያለው ግንኙነት ምንድነው? ስለ ነፍስ ማጥራት ነበር ያየነው ከዚህ በፊት። ነፍስን ማጥራትና ከፍ ማድረግ ነፍስ ከሚያስፈልጋት ቀለቦች መካከል ዋናው ቀለብ ኢማን ነው። ሩሃችን የኢማን ስንቅ ያስፈልጋታል። ልክ አካላችን የተለያየ ስንቅ እንደሚያስፈልገው ሁላ እንደዚሁ ሩሃችን ስንቅ ትፈልጋለች። አቅል ስንቅ ይፈልጋል። ሁላቸውም የራሳቸው ቀለብ አላቸው። አይምሮአችን ዕውቀት ይፈልጋል። ጤናማ የሆነ ዕውቀት ይፈልጋል። አይምሮአችን እንዲበለጽግ ነገሮችን በደንብ አድርጎ እንዲመለከት ዕውቀት ያስፈልገዋል። አካላችን ልክ እንደዚሁ ደግሞ የተለያዩ የተመጣጠኑ ምግብ ወሳኝ የሆኑ ነገሮች አሉ አይደል? ለሰውነታችን ለሰውነት ወሳኝ ልክ እንደዚህ ለሩህም ብዙ ነገሮች ይፈልጋሉ። ግን ዋናው ኢማን ነው። ልክ ለሰውነት ሐኪሞች የሚያስቀምጧቸው ምግቦች አሉ። ይሄ ምግብ ካገኘ በዚህ ምግብ ብዙ ንጥረ ነገር አለ ይላል። አንዳንድ ምግብ ግን ዝም ብሎ ሆድን ከማስፋት ውጭ ትርጉም የሌለው አለ። ብዙም ለሰውነት ያለው ጥቅም ፋይዳው ዝቅተኛ ነው። ዝም ብሎ ሆድ እየለጠጠ ልጆችን ዝም ብላ አንዳንድ ምግቦች ብታበላቸው በቀን 6 የብታበላቸው ሆዳቸው ይለጠጣል እንጂ ጥቅም የለውም፣ ምንም ዋጋ የለውም። ተመጣጣኝ ለአጥንት ለተለያዩ አካል ምንም አይነት ዋጋ የሌለው ይሆናል። እና ሰውነት የሚያስፈልገው ነገር እንዳለ ሁላ አቅል የሚያስፈልገው ነገር እንዳለ ሁላ ሩሃችን ነፍሳችን የሚያስፈልጋት ነገር ያለ ያ ኢማን ነው። ይሄ ኢማን ደግሞ ሁል ጊዜ ተሐድሶ ይፈልጋል። መኪናችን ሰርቪስ ውስጥ እንደምናደርግለት ኢማንም ተሐድሶ ያስፈልገዋል። ስለዛ ነው ምንማረው። እንዳልኩት ኪታቡን የጻፉት በህይወት አሉ ፕሮፌሰር አብዱረዛቅ። እሳቸውም አባታቸውም ሼክ አብዱል ሙህሲን አልበድር ታዋቂ ዓሊም ናቸው።
አባት በጣም በእድሜ ጠኑ የሆኑ መዲና ላይ ታዋቂ የመዲና ሙፍቲ ተብለው ሙሐዲስ ተብለው የሚታወቁ ትልቅ ሙሐዲስ ናቸው። ልጅም ልክ እንደዚሁ እና ይሄን ኪታብ ያዘጋጁበትን ምክንያት በቅድሚያ ያስቀምጣሉ። መግቢያው ላይ አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይገባ ለሁሉ ነገር። አልዓለሚን ማለት ከአላህ ውጭ ያለ በጠቅላላ ዓለም ይባላል። በአረብኛ ከአላህ ውጭ ያለ ነገር ሁሉ ዓለም ይባላል። አልዓለሚን የምታዳ ለምን ብዙ ዓለም የለም? ከአላህ ውጭ ያለ ሁሉ ዓለም የሚባል ከሆነ ለምን ጀምዕ ሆነ ሲባል አይነቱ ነው። ዓለመል ጂን አለ፣ ዓለመል ኢንስ አለ፣ ዓለም ብዙ አይነት ዓለሞች ስላሉ የሁሉም ፈጣሪ ረብ የሚለው በአረብኛ ኻሊቅ የሚለውን ትርጉም ይዛል። ሙረቢ የሚለውን ትርጉም ይዛል። ማሊክ የሚለውን፣ ሙደብር የሚለውን እነዚህን ሁሉ ትርጉሞች ይዛል ረብ ሲል በአረብኛ ቋንቋ። እኛን የፈጠረ እኛን ተንከባክቦ የሚያሳድግ አላህ ነው፣ አንተ አይደለም። ሰው ልጁን ተንከባክቦ ያሳደገ ምናምን ይመስላል። መቼ አንተ ተንከባክቦ ታሳድጋለህ? እዛ ማህፀን ውስጥ እያለ አንተ ከየት ታውቃለህ? አላህ ነው እንጂ ተንከባክቦ እጅ እግሩን አፍንጫውን ቅርጹን አድርጎ ጠብቆ እንዲወጣ ያደረገው አንተ አይደለም። ግን በምን አቅምህ ነው አንተ እሱን የምትንከባከበው? እንዴት? የማይታይ ነገር ነው። ከስፐርም ውስጥ ረቂቅ የሆነ የማይታይ የሆነ በማይክሮስኮፕ እንጂ ሊታይ የማይችል ነገር ነው ከሴቷ እንቁላል ጋር ተገናኝቶ ወደ የሚፈጠረው። በዚህ ነገር ላይ ያለውን ጉድ አላህ ብቻ ነው የሚያውቀው። በዚህ በማይታይ በአይን ሊታይ የማይቻል የሆነ ነገር ላይ ጂን አለ እዛ ውስጥ። ያ ጂኑ ደግሞ እንግዲህ የአላህ ተአምር ነው። ሁሉ ነገር ቅንድብ አለ፣ አይን አለ፣ አፍንጫ ኤቭሪቲንግ አለ እዛ ውስጥ የማይታይ ነገር ውስጥ ሁሉም ኮድ ይዞ መሄድ አስብ። ከዛው የሚስትህም ልክ እንደዚሁ ከማይታይ ነገር ጋር ሁለቱ ተገናኝተው መጨረሻ ላይ አንድ ሰው ይፈጠራሉ። የራሱ የሆነ ዲኤንኤ ያለው ኬት ከአንተና ከባለቤት ከሁለቱ ወስዶ ሁለት ዲኤንኤ ተገናኝቶ ሌላ ዲኤንኤ ይፈጥራል። ስለዚህ ሲፈጠር ይሄ ቅንድብ ሲሰራ ከሁለት ዲኤንኤ ነው። ከንፈር ሲሰራ ከሁለት ዲኤንኤ ነው። ከአንተና ከሷ ከሁለቱ ይሄ ኮድ ኬት መጣ? ከዛ የማይታየው ነገር ላይ ከአንተ ስፐርም ውስጥ ካሉት ህዋሶች አንዷ ነች ልትታይ ማትቻል፣ ግን እሷም ሁሉም ኮድ ይዛለች። የጆሮን፣ የአፍንጫን ኤቭሪቲንግ ይዛ ነው የምትገባው። ሁሉ ኮድ ከመሃል አንድ ቢጎድል ከንፈር የከንፈር እዚህ ጋር የላይኛው ቢጎድል ይመጣና ቆራጣ ከንፈር ይሆናል። ምክንያቱም የለም። የሚገርመው መቆረጥ ብቻ ሳይሆን ይፈልጋል። ካጣ ግጠሞ ይላል፣ ቆርጠ ግጠሞ ይላል፣ ቆርጦ ይገጥማል ወደ ላይ ሆኖ። ጆሮም ልክ እንደዚህ። ስለዚህ ይሄን ስራ የሚሰራው ማን ነው? አላህ ነው። አንተ ምን አቅም አለ? ግን የሰው ልጅ የሚያሳዝነው ልክ ትልቅ ከሆነ በኋላ ራሱን ተጠባቂ ራሱን ተንከባካቢ ምናምን ይላል። እዚህ ደረጃ እስክትደርስ ማን ያደረሰህና ነው? ልጅህን እዚህ ደረጃ እስኪደርስ የጠበቀው ማን ነው? አላህ አይደለም እንዴ? ካሁን በኋላ የሚጠብቅልኝ አላህ ነው። ረብ ስንል እኛን የሚንከባከበን ማሊክ ነው። ረብ የሚለው ባለቤት ነው። ሁላችንም የእሱ ነን። የአላህ ሱብሓነሁ ወተዓላ እንደፈለገ ያደርጋል። እኔም አንተም ሁሉም የሁዳውም ነሳራውም የአላህ ነው። ገዛ ላይ የሚሞተውም ገዳዩም የማን ነው? የአላህ ነው። ሁሉም የሱ ነው። ሁሉም የሱ ነው። ማሊኩ ማን ነው? አላህ ነው። ረብ هذا البيت ስንል የዚህ ቤት ባለቤት ነው። صاحب هذا البيت እንደማለት ነው። ረብ የሚለው እንደዚህ ሙደቢር ነው፣ አስተናባሪ ነው። አላህ እሱ ነው እያስተዳደር ያለው። እዚህ ጋር ጦርነት፣ እዚህ ጋር ሰላም፣ እዚህ ጋር የሆነ ነገር እያለ እገሌ ይታመም እገሌ ይሻር እያለ ያደርገዋል አላህ ነው። ሌላው ከላይ የምናየው ሰበብ ነው እንጂ ሐቂቃው ሁሉ ነገር ከላይ አልቋል። ሁሉ ነገር አልቋል። ተጽፎ ቀለሙ ደርቋል። ምንም የሚቀየር ነገር የለም። ምንም የሚያስተናብረው ማን ነው? አላህ ነው። በሚቀጥለው ዓመት እዚህ ቦታ ጦርነት ይነሳል፣ ወስኗል። እቺ ሀገር ትፈርሳለች፣ ወስኗል። ሁሉ ነገር ተወስኖ አብቅቷል። እያስተዳደረ ያለው እሱ ነው። የማያንቀላፋ የሆነ ጌታ፣ ማንም የማያንቀላፋ ሁሉን ነገር የሚጠብቅ
ጂም ገብተህ ስፖርት ስትሰራ ስፓይናል ኮርድህ ነገር እንዳይሆን የሚጠብቀው አላህ ነው፣ አንተ አይደለም እንጂ አንድ ዲስክ ሸርተት ብትል አለቀን። ማንም ራሱን መጠበቅ የሚችል የለም። ራሱን መጠበቅ የሚችል ማንም የለም። ማንም ጠባቂው ተንከባካቢው እሱ ነው፣ አላህ ሱብሓነሁ ወተዓላ። ለሱ ምስጋና ይገባው ለአላህ ሱብሓነሁ ወተዓላ። ወሰላቱ የአላህ ሱብሓነሁ ወተዓላ ውዳሴ፣ ሰላት ከአላህ ሲሆን ሰናዕ ነው፣ ውዳሴ ነው። ከሰዎች ሲሆን እኛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አወረድን ሲባል ዱዓ አረግንላቸው ማለት ነው። ከመላእክቶች ሲሆን ደግሞ ምንድነው? ኢስቲግፋር ነው። ኢነላሃ ወመላኢከተሁ ዩሰሉነ አለ ነቢ። አላህ መላእክቶች በነቢዩ ላይ ሰለዋት ያወርዳሉ ሲባል መላእክቶች ኢስቲግፋር አረጉ ማለት ነው። አላህ ደግሞ አወደሳቸው፣ ሰና አደረጋቸው ማለት ነው። አወደሳቸው ማለት ነው እሳቸውን። ከኛ ደግሞ ሲሆን እኛ ደግሞ አውርዱ ስንባል ምን ማለት ነው? ዱዓ አድርጉላቸው ማለት ነው። ሶላት ሰላም ምንድነው? ሰላም ሁለት አይነት ሰላም አለ። ፖዚቲቭ እና ኔጌቲቭ የሚባል ሰላም አለ። ፖዚቲቭ እና ኔጌቲቭ። ፖዚቲቭ ሰላም የምንለው የውስጥ መረጋጋት፣ የአይምሮ የሁሉ ነገር ተረጋግቶ መኖር፣ ያ ፖዚቲቭ የሆነ ሰላም ነው። ኔጌቲቭ ደግሞ የውሸት ሰላም አለ። ያ ምንድነው? ተፈራርቶ ሁሉም ጸጥ ቢል ሰላም አይደለም። ይሄ ሰላም ሰዎች ይሉታል፣ ግን ሰላም አይደለም። ይሄ ተፈራርቶ ነው ዝም ያለው። ሁሉም ተፈራርቶ አሁን እኛውን ያለንበት ኢትዮጵያ ጸጥ ብሏል፣ ግን ይሄ ፖዚቲቭ አይደለም። ፖዚቲቭ ሰላም አይደለም። ሁሉም ግን የተረጋጋ ሰው የለም። ሁሉም አብዷል። በቃ ሁሉም ሂሳብ እየሰራ ነው መንገድ የሚሄደው። መኪና ስትነዳ የማይገባብሱ የለም። ፒፕ ስታረግ በራሱ ክላክስ ብትነፋ ገልምጦ ነው የሚሄደው። ምክንያቱም ዞሮበታል። አንዳንዴ ደግሞ በቃ ሂሳብ መስራት ደግሞ የተዋለ እንዳለ። ምክንያቱም በየቀኑ ሽንኩርት ጨመረ ሲል የራሱ ጉዳይ በቃ ይላል። ኮንትሮል ማረጋጋተው አይደል? በየቀኑ ይጨምራል እንዴ ምን አባቱ በቃ ብሎ ይተዋል። ከዛ ህይወቱንም ይተዋል። ብትገጨው የራሴ ጉዳይ ይላል። ውጭም ብኖር ሆስፒታል ብተኛም ያው ነው ይላል። እንደውም እዛ ይሻላል፣ ባለሀብት ያበላኛል፣ እዛ መረቅ ነው ይላል። በቃ ተስፋ ቆርጧል። ስለዚህ ይሄ ሰላም አይባልም ነው፣ ሰላም አይባልም። አንድ ሰው ህይወቱን አደጋ ላይ ሊደርስበት በሚችል እንኳን ምንም ደንታ ከሌለው አስብ ከባድ ነው። መኪና ፍሬን ሊበጥስ ይችላል አይደል? ሹፌሩ ነዳጅ ይሰጥ እንትን ፍሬን ይዛለው ብሎ ነዳጅ ሊሰጥ ይችላል። ይሄን ሁሉ አይፈራም፣ ዘም ብሎ ነው የሚሄደው። ለና ያያል አስመራ ድርድር ተደርድረው ይሄዳሉ ሰዎች። ክላክስ ተደረገ አትልም እንዴ ምናምን ይሏል። ለምንድን ነው እነዚህ ሰዎች ጤነኛ አይደሉም ነው? ኖርማል የሆነ ሰው ጤነኛ የሆነ ሰው ፕሮግራም ያለው ሰው ለህይወቱ ስለሚሰጋ እኔ ዳሪጂ ነው የሚሄደው። ስንት ፕሮግራም አለኝ። ይሄ ፕሮግራም የለው። ጠዋት ዝም ብሎ ይወጣል፣ ማታ ዝም ብሎ ይመለሳል። ቤት ገብቶ ምንም ያደርገው ነገር የለም፣ ምንም ነገር የለም። ምንም። ስለዚህ ይሄ ሰላም አይባልም ነው፣ ውስጡ ምን ስላልሆነ ሰላም። እኛ ሰላም ስንል ውስጣዊ የሆነ እርካታ፣ መረጋጋት ባለው ቀና አርጎ ተቃቅቶ መኖር፣ እንዲህ አይነቱን ሰላም ነው ሰላም ስንል። ይሄ ሰላም ከማን ነው የሚመጣው? ከአላህ። اللهم انت السلام ومنك السلام على عبد الله በአላህ ባሪያ ላይ አብድላህ ማን ናቸው? ረሱልን ሰለላሁ ዐለይሂ ወሰለም። ይሄን ስም ይወዱታል። ረሱል ከሚባሉ አብደላህ ሲባሉ ነው እሳቸው የሚወዱት። የአላህ መልእክተኛ ከሚባሉ ይልቅ እሳቸው የሚወዱት የአላህ ባሪያ የሚለውን ስም ስለሚወዱት ነው። ቅድሚያ የአላህ ባሪያና ወረሱል መልእክተኛ ያለው። ለምን አብድ የሚለውን አስቀደመ? የአላህ ባሪያ ማለትን ይፈልጋሉ። ለምን ስንል የአላህ ባሪያነት ተለፍቶ የሚገኝ ነገር ነው። ደክሞ ያገኙበት ነው። እሳቸው የአላህ ባሪያ መሆን ለይል ቆመው ጃሃድ አድርገው ደማቸው ፈሶ ነው ያችን ማዕረግ ያገኙት። መልእክተኝነት ውስጥ ዝም ብሎ ከአላህ መርጦ ነው የሰጣቸው። ግልጽ 40 ዓመት ሲሞላቸው ነብይ ነው አላቸው። አለቀ። ምርጫ አላህ መርጧቸው። ስለዚህ እሳቸው የአላህ መልእክተኛ ከሚባሉ የሚወዱት የት ነው? የአላህ ባሪያ። ይሄን ስለሚወዱ ትልልቅ ቦታ ላይ አላህ የሚጠራቸው አብድ በሚለው ቦታ ነው። ለምሳሌ እሳቸው ታላቅነታቸው በጣም አንድ ከተገለጸበት ቦታ ኢስራ ወልሚዕራጅ ነው። ኢስራ ወልሚዕራጅ
ወደ ቤተል መቅዲስ ያደረጉት ጉዞ ከቤተል መቅዲስ ደግሞ ወደ ሰማይ ቤተል መቅዲስ ሄደው ምንድነው ያደረጉት ነብያቶችን ሁላ ኢማም ሆነው አሰገዱ ከዛ ወደ አላህ ሄዱ ከአላህ ጋር ቀጥታ ሄደው ተነጋግረው ሰላት ይዘው መጡ አይደል ብዙ ጉድ አይተው በእያንዳንዱ ሰማይ ያለውን ነገር አይተው ይሄን ጉዞ ሲገልጸው አላህ ምን ብሎ ነው ያለው ሲገልጸው ሱብሃንአላዚ አስራ ቢአብዲሂ ቢረሱሊሂ አላለም ይሄን ስም ነው የሚፈልጉት አብድ ሚለውን ስም ቀላል ነገር አለ አብድ መባል የአላህ ባሪያ መባል ቀላል አለ ሱረቱ ሳፋት ላይ ስለ አንቢያዎች ታሪክ ይነግራል ገደል የከፈሉት መስዋዕትነት ብዙ ይነግርህና እያንዳንዱ ነብይ መደም ደሚያውን አላህ ምንድነው የሚለው ይሄ እኮ የኛ ባሪያ ነበር ይላል አዩብ እኮ ባሪያችን ነበር انه كان من عبادنا ከኛ ባሮች ነበር ነው የሚለው አላህ ነብያቶች የሚለፉት ይሄን ነው የአላህ ባሪያ ለመሆን ነው እግራቸው እስኪያብጥ ድረስ እስኪደማ ድረስ ሌሊ ሲቆሙ አንድ ምንድን ያሏቸው ያለፈው ወንጀል ወደፊትም ይቅር ተብሎልዎት ይሄ ሁሉ ስቃይ ስለምን ገቡ ሲባል ምንድን ያሉት እኔ አብደን ሸኩራ መሆን ፈልጋለሁ የአላህ አመስጋኝ ባሪያ መሆን እፈልጋለሁ ስለዚህ የአላህ ባሪያ መሆን ማለት ማዕረግ ነው የሰው ባሪያ መሆን ነው ውርደት ምክንያቱም የአላህ ባሪያ ከሆንክ ተጠቃሚና ወደ አላህ በተጠጋ ቁጥር አንተ ተጠቃሚና አላህ ቢጠቀመው ነገር የለም ሞር ባሪያ በሆንክ ቁጥር ከፍ ትላለህ አንተ ከፍ እሳቸው ከፍ ወደ ሚዕራጅ ሲሄዱ ምን አለ ባሪያዬ ነው ሱብሃንአላዚ አስራ ቢዐብዲሂ ብሎ ያላቸው ወረሱሊሂ መልእክተኛ አላህ ረሱል ማለት መልእክተኛ ማለት ነው ከአላህ Subhanahu Wa Ta'ala ዘንድ ለሰው ልጆች መመሪያ ይዘው የመጡ ያ ደግሞ ማረጋገጫ ሙዕጂዛ የተሰጣቸው ልብ በሉና ታው ዛሬ እንዲህ ቢባል በስገቡ ጀዚራ CNN BBC ላይ እንዲህ አይነት ወሬ ብትሰሙ ከሌላ ፕላኔት 600 ክንፍ ያለው ግዙፍ ፍጥር ወደዚህ ምድር ጣሊያን ላይ ወረደ ቢባል ጀርመን ላይ ወረደ ቢባል ከሌላ ፕላኔት ከማይታወቅ ፕላኔት መጣ እና በጀርመንኛ መልእክት ይዞ መጥቷል ቢባል ዓለም አይጋደልም ከታያለ እኮ እንዲህ አይነት ነገር ይሰማ ጅብሪል እንዲህ እኮ ነው የመጣው ጅብሪል ማለት ይሄ ቀላል ነገር እኮ አይደለም የጅብሪል ወደዚህ ዓለም መምጣት መልእክት ይዞ መምጣት ከባድ ዜና ነው ዝንተ ዓለም ልንደነቅበት የሚገባ ዜና ነው ከሌላ ዓለም የመጣ አካል አስቡ ዝም ብለን አንዳንዴ ምን እንላለን ዩፎ የሚባል የሆኑ አዋፎች መጥተው ሰው ገለው ሄዱ ብለን ድንቅ ይባል የለድ ያለ አዋፎች መጥተው ገለው ሄዱ ከየት እንደመጡ ማይታወቁ አዋፎች ምናምን ይባላል ፔርሙዳ ምናምን ተብሎ ዓለም እንደ የጅብሪል መምጣት እኮ በጣም ትልቅ ድንቅ ነገር ነው ከዚህ በላይ ምን ድንቅ ነገር አለ መልእክት ይዞ መምጣት ከባድ ነገር ነው ይሄ መልእክት ከባድ አስደንጋጭ ነው አንገብጋቢ ነው ትሪሊየን ከፍለህ በእጅ ብታስገባው ማይቆጭህ ነው ግንኛ አላህ አግርቶልን ቁርአኑን ዓለም ላይ ሁሉም ቤት እንዲገባ ስላደረገው ተራረግ ነው እንጂ ከዚህ በላይ ድንቅ ነገር የለም ይሄ ድንቅ ስለሆነ እኮ ነው ያ የወረደበት ቁርአን የወረደበት ሌሊት ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር ከአንድ ሺህ ወር የበለጠ ታላቅ ሌሊት ነው ያ ሌሊት ብቻ ሳይሆን በየአመቱ ያ ሌሊት ታላቅ ሌሊት ለተባለ በየአመቱ ያ የወረደበት ጊዜ ብቻ አይደለም በየአመቱ ታላቅ ሌሊት ነው ለምን ቁርአን የወረደበት ስለሆነ ጅብሪል ቁርአንን ይዞ የመጣበት ሌሊት ስለሆነ የሰው ልጆች ሁሉ መዳኛ የሆነ ነገር ይዞ የመጣ ስለዚህ ያን ቀን ለሳቸው ማዕረግ ያገኙበት ቀን ነው መልእክተኛው ነውበት ወኸሊሊሂ ኸሊል ማለት በጣም የአላህ ውዴታ ከደማቸው ጋር የተዋሃደ ከደማቸው ጋር ስጋቸው ጋር ተዋህዷል የአቡበከር ሲዲቅ ረዲየላሁ ዐንሁ ምንድነው ያሉት ኸሊል እንደው ከደም የተዋሃደ ወዳጅ
ቢይዝ ኖሮ አቡበከርን ሲዲቅ ይዝ ነበር። ግን አላህን ይዣለሁ አሉ። ማንን ሁለት ኸሊል የለኝም አላህን ይዣለሁ አሉ። ነቢይና የኛ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም በሳቸው ላይ ይሁን ወዓላ አሊሂ በቤተሰቦቻቸው ይሁን። አሊሂ በአረብኛ ሁለት ትርጉም አለው። አሊሂ አንደኛው በአረብኛ አል ማለት ተከታይ ማለት ነው። ተከታይ ቤተሰብ ይባላል። አድኺሉ አለ ፊርዓውነ አሸደ ልዓዛብ የፊርዓውንን ቤተሰቦችን ብርቱ የሆነው ጀሃነም አስገቡ ማለት ምን ማለት ነው? ትርጉሙ ቤተሰቡ ነው ማለት ነው። የወለደው ምናምን አይደለም፣ ተከታዮች ማለት እንጂ አስያ ምናምን ሊገቡ ነው እኮ በዚህ ከሄደ ባለቤቱ ምናምን አይደለም። ምን ማለት ነው? ተከታዮቹ ማለት ነው። ተከታይ የነብያቶች ቤተሰብ ሲባል በመጀመሪያ ቢገባው ማለት ነው ተከታይ ነው። ኑህ አለይሂ ሰላም በላ እንደሚመጣ አላህ ነገራቸው። ይሄ ህዝብ እኮ አያምንልህም ካሁን በኋላ አላቸው። ነው እንዴ? አዎ። ታዲያ ማያምን ከሆነ አጥፋቸዋል። ለምን ታድክመኛለህ? ዘር ማንዘሩን ያምን አይደለም አለ። በቃ ከዚህ በኋላ ከዚህ ካመነው ውጭ ካሁን በኋላ ማንም አያምንም አላቸው አላህ። ስለዚህ ረቢ ላ ተደረኑኩም በል እንዳትተዋለ ድረሻቸውን አጥፋት አለ። ከልጅ ልጅም ኸይረኛ ማይወጣ ቆና አጥፋል። በቃ ይጠፋሉ። እንግዲህ ሬዲዮን ተባለ አላህ በፈለገው ጊዜ ሊያጠፋ በመርከብ ስራና በዚህ መርከብ ያመኑ ስንት ጭናለ ሌላውን ድራሽ ተጠፋለ። ከዛው እሳቸው መርከብ መስራት ሲጀምሩ ቤታቸው በር ላይ ሰውዬ ለቀቀ በቃ አሉ። ሰው እንደው ድንጋይ ላይ መርከብ ይሰራል እንዴ? ጤነኛ አይደለም። አረ በላ ሊመጣ ነው ሲሉ ማሾፍ ማላገጥ ጀመሩ። እና አላህን ምን ብለው ለመኑ? ጌታዬ ግን ቤተሰቦቼን አደራሉ። ቤተሰብ ምክንያቱም ሰው ለልጁ ለሚስቱ በተለይ ለልጅ በጣም ነው የሰው ልጅ የሚጨነቀው። ከራሱ የበለጠ ለልጁ ይጨነቃል። ልክ በላው ሲመጣ ልጅ ናግባ ሲባል ልጅ ነው አልገባም። አረ በላ የመጣ ነው የሚመጣ ችግር የለም። ከሰማይ ዝናብ ጎርፍ፣ ከምድር ጎርፍ ከሰማይ ሊተለቀለቅ ነው። እኔ ተራራ ላይ ወጣለሁ አለ። የአላህ በላ ተራራ ወጣም አትድንም። ምንም የአላህ በላ ማምለጥ ዝም ብሎ አላህ የሆነ ነገር ካመጣ ነው እንጂ በላ ካመጣ ልትመልጡ አይችልም። ጃፓን ብትሄድ፣ አሜሪካ ብትሄድ፣ የትም ብትሄድ አትመልጡ። የትም ቦታ ብትገባ የኮሮና ጊዜ አላየም። አንዳንዱ እኮ 5-6 ነው እዚህ ላይ የደረደረው፣ ግን ምንም አልቻለም። በሳኒታይዘር ሁሉ ታጥቦ ቤት ገብቶ ቤቱን በሳኒታይዘር ቢያጥ ምን ቢል ምንም ዋጋ የለም። ለምን ሳኒታይዘር አይጠጣም? ምንም ነገር አላህ አንዴ ከጻፈው ከላከበል አንተ ብሎ የተላከ ወዴትም አይለቅም። በገዙ ተዋንተ እንዴ አላልሰማም ማለት ያኔ እሳቸው ምን አሉ? ጌታዬ ቃል ገብተልኝ አልነበረ አንተ ቤተሰብ አድናለሁ ወይ አላልከኝም ወይ? ልጅ የኮምብ ያለ መጥፋቱ ነው ያኑ አለ ኢነሁ ለይሰ ሚን አህሊኪ ከቤተሰብ አይደለም። ቤተሰብ ማለት ተከታይ ነው አሉ። የአንተ ተከታይ ነው እንጂ ቤተሰብ ማለት ልጅ ነው እንዴ? ነውር ነው አላቸው እኮ አላህ። ኢነሁ አመሉን ገይሩ ሷሊህ አለ። ጥሩ ነገር አይደለም ካንተ አይጠበቅም እኮ ነው አላቸው። ወዲያው ጌታ ይቅርታ አድርግልኝ፣ ይቅርታ አጥፍቻለሁ፣ በቃ ወዲያው አጥፍቻለሁ። ይሄን መጠየቅ ጥፋት ስህተት ነው እኮ መስሎኝ ነው እንጂ ተሳስቻለሁ። ስለዚህ በመጀመሪያ ቤተሰብ ሲባል የነብያቶች ቤተሰብ ማን ናቸው? ተከታዮቻቸው ናቸው። በሁለተኛ በሌላ አሊሂ ደግሞ ያመኑ ቤተሰቦቻቸው እንጂ አቡላሃብ ማለት አይደለም። አቡላሃብ እኮ አጎት አይደለም እንዴ? አቡላሃብ አጎት ነው። ይድናል እንዴ? ኧረ ተበት ይዳ አቢ ለሃብ ወተብያል እየረገም ነው። ስለዚህ የመጀመሪያ ኢማን ነው። አንተ አንዳንዱ ሰው እኔ አህለል ቤት ነኝ እያለ ይኮራል። ነው ዋና ኢማን ነው። ኢማን ከሌለ አህለል ቤት ብትሆን ምን ታመጣለህ? ምንም አታመጣም። ማሌዥያ ያለን አንድ ትልቅ ሰው ናቸው። ሼክ ዓሊም ናቸው። አህለል ቤት ናቸው ሰውየው። እና ሌላኛውን ደግሞ አንድ ምስኪን የአላህ ባሪያ ትልቅ ሰው ናቸው። እሳቸው ጓደኛ ናቸው። ኦፊስ ያስገባና ይሄኛው ሼኹ ማለት ነው በዛፍ እንደዚህ የተሳለ የዘር ሐረግ የረሱልን ሰለላሁ ዐለይሂ ወሰለም ያሳይና እኔ ይኸው እዚህ ጋር ነኝ ያለሁት አህለል ቤት ነኝ ብሎ አሳያቸው። ይሄ ሰውዬ ያው ቲቪት ነው ብሎ ተናዶ ምን አልኩት አለ። ራሱ ነው የሚነግረኝ፣ ኢንዶኔዥያዊ ነው። ምን አለኝ? የታለ አቡ ለሃብ ሴቱ ጋር ነው አለ። ቤተሰብ ውስጥ አቡ ለሃብ ማላ እዛ ስላለ አታነጅብ ነው። አንተ ጥሩ ካልሆንክ የነብይ ቤተሰብ ነኝ ምናምን ምንም አይሰራም ነው። ሁሉም አለ ነው እዛ ውስጥ።
ሁሉም አለ። ስለዚህ ጥሩ ከሆንክ ግን የፍርዓውን ባለቤት አሲያ አለች አለ። ሙእሚን ብቻ ሙእሚና ብቻ ሳይሆን ተቂያ ብቻ ሳይሆን ጀነት ውስጥ ከሚገቡ ከታላላቅ ሴቶች አንዷ እኮ ነች እሷ። ከዛ ከመተት ቤት ከጠንቋይ ቤት ወጣ ስንት ግፍ የተሰራበት ስንት ደም የተጠጣበት ቤት ውስጥ ወጣ ግን ታላቅ ሴት ዝም ብላ ሙእሚን ብቻ የጀነት እኮ አለም ጀነት ከሚገቡ ታላላቅ ሴቶች መካከል አረጋት። ከነብዩ ቤት ወጥቶ ደግሞ የተረገመ ደግሞ ያው የኖህ ልጅ አለ ያሉት ሚስት አለች። ስለዚህ ለአላህ ዘመድ የለውም። አላህ ለገሌ ብሎ የሚሰራው ነገር የለምና ወዓላ አሊሂ ማለት አንደኛው ተፍሲር በማን ነው? በረሱል ሰለላሁ ዐለይሂ ወሰለም ተከታዮች አሊሂ የሚለው ይገባል በጠቅላላ። ሁለተኛ ቤተሰቦቻቸው፣ ሚስቶቻቸው፣ ልጆቻቸው አማኞች በእነሱ ላይ ወአስሐቢሂ በባልደረቦቻቸው ስፔሻል ያስፈልጋል እነሱ ልዩ ሰላዋት። ምክንያቱም ከጎን ሆነው የረዱ ሰሃባ ማለት የረሱል ሰለላሁ ዐለይሂ ወሰለም ባልደረባ። ይሄ ትልቅ ማዕረግ ነው። ሰሃቢይነት ትልቅ ማዕረግ ነው። ልናገኘው የማንችለው ነገር ነው። በቃ እሳቸው ከሞቱ በኋላ አመልጦናል። የፈለገ ነገር ብናደርግ የሰሃባን ደረጃ ማግኘት አንችልም። ምክንያቱም ጓደኝነቱ አይገኝም። በስራ ብቻ ግን ከሆነ እኛ ከነሱ የበለጠ አጅር የምናገኝበት ስራ ልንሰራ እንችላለን። ግን ሰሃባነት ፕላስ ሲደረግበት ያልፉናል። ግን በባዶ በስራ ግን ልንበልጥ እንችላለን። በባዶ ስራ ራሳቸውም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ለወደፊት የሚመጡ ሰዎች አሉ እና የአንዱ ሰው አጅር የእናንተን 50 የሚያክላል። የአንዱ ሰው አጅር የኛን ወይስ የራሳቸው ነው? የእናንተን የአንዱ ሰሃባ ከሚያገኘው አጅር 50 እጥፍ ያገኛል። እንዴት ሲሉ ያኔ ዲን መያዝ ማለት እሳት ፍም እንደሚያዝ ነው። አሁን እንዳለንበት ማለት ነው። ከባድ ዲን መያዝ በጣም ከባድ ነው። ዲን ይዘህ መጓዝ ከቤተሰቦች ከጓደኛ ከብዙ ሰው ጋር ያጣላህ ከባድ እሳት ፍም ነው ያሉት እሳቸው። አልሙተመሲኩ ቢዲኒሂ ከልቃቢዲ አለል ጀምራ ነበልባል አላሉ። ፍም እሳት በእጅ እንደሚያዝ ነው አሉ። ዲን ያንገበግባል። ስንት ወጣቶች ናቸው ዲን የነበራቸው ጥለው ተጣሉት አልቻሉት። በየመስጊዱ ጠንካራ የሚባሉ ጃሃድ ሄጄ ሞታለሁ ምናምን የሚሉ ልጆች ስንቱ ለምን ከበዳቸው? ይከብዳል። መጀመር ቀላል ነው፣ መጨረስ ነው ብለናል። ሁሌ ማለት እንዴ ማራቶንም ሁላችንም ታላቁ ሩጫውን ነገ ሁሉም ይጀምረዋል። ግን እስከ መጨረሻ ይሮጣል ነው ወይ? ማንም ይጀምራል። የዲን መስመር ሁሉም ይጀምረዋል። ግን እስከ መጨረሻ ከባድ ነው። ስለዚህ የሰሃባን 50 አጅር ነው የምታገኘው ሲባል ግን ሰሃባ ትበልጣለህ ማለት አለም። ሰሃባነቱ ተትቶ ስራው ብቻ ሲመዘን ያንተ ሊበልጥ ይችላል። ግን ሰሃባነት ሲጨመርበት አችል በሌላ ሐዲስ ምን አሉ? ከሰሃባነት ጋር ሲያነጻጸሩ لا تسبوا أصحابي የኔን ባልደረቦች እንዳትነኩ፣ በክፉ አንድም ሰው እንዳያነሳ በፍጹም። አንዳችሁ የኡሁድን ተራራ የሚያክል ሰደቃ ቢያወጣ ወርቅ የሰሃባዎችን አንድ ፍኝ ስንዴ ያክል ማለት አንድ ፍኝ በል ግማሽ እንኳን የፍኙን ግማሽ የሰጠውን ሰደቃ ያክል ማለት። ለምን? ሰሃባነት አለ። አሁን አንተ ዲኑ እዚህ ደረጃ ደርሷል። እነሱ ግን ማንም በሌለበት አንድ ሰው ለብቻው መጥቶ ለዓለም ነው የተላኩት ሲል አው ለዓለም ነው ብለው ከጎን መቆም እኮ ከባድ ነው። እኛ ይኸው አንድ ነገር እኮ ሐቅ ቢመጣ ማለት 30 ሰው ቢገባ ራሱ ትንሽ ነው ለኛ። የኢትዮጵያ ሕዝብ ሁሉ ካልገባ አንገባም። በድምጽ ብቻ ቃል ምን ነው ብዙ ነገር የሆነውን ጃሃድ ነገር ቢመጣ አረ ፉገራ ሊሆን ይችላል ምናምን እንላለን፣ አንገባም በፍጹም። አሁን ብዙ ጃሃድ ያምጣ ይላል እንጂ አይገባም በፍጹም። ኡማ ሁሉ ካልገባ አይገባም። ኢማሞች ሁሉ ካልገቡ፣ ሼኾች ሁሉ ካልገቡ ምንም ያጠራጥራል ነው የሚል በድምጽ ብልጫ ነው። እነዚህ ሰዎች ግን ከባድ ነው። አንድ ሰው ለዓለም ተልክ ያለው ሲል ከዛ ሰው ጋር መቆም ከባድ ነው። ቀላል አይመስልም። በጣም ከባድ ነው። ሁላችሁም ጥመት ውስጥ ናችሁ ያሉት። እኔ ነኝ ሐቅ ላይ ያለው ተከተለኝ ብለ እሱ ብቻ ሐቅ ላይ ነው ብሎ መከተል ከባድ ነው። በወቅቱ ብንኖር እንገባለን አንገባም አላህ ነው የሚያውቀው። አንዳንድ ሰው ያኔ በነበርኩ ይላል። አላህ አለም ያኔ ብትኖር ምን እንደምትሆን አንደኛ ተቃዋሚ ትሆን ትችላለህ። ከባድ ነው እንዳይመስለን። ምክንያቱም በወቅቱ የነበሩ ሰዎች አብዛኞቹ እኮ መችሻሉ
አጎት አቡ ለሃብ እዛው አልገገመም እንዴ? መደሰት ሲገባው ያጎቴ ልጅ የወንድሜ ልጅ ለዘር የበቃ ብቸኛው ነብይ ሆነልኝ ብሎ መደሰት ሲገባው ተበለክ ብሎ እኮ ነው የሰደባቸው። ቆራጣ ምናምን ብሎ ውሸታም ቀጣፊ ምናምን ብሎ ነው ጤነኛ አይደለም ምናምን ያከባል። የኛ ቢጤው ደግሞ እንትኑ የለም እሱ ምንድነው ያለው? ኢነተቢዕ الهدى معك نتخطف من ارضنا ሐቁን ብንከተል ንብረታችን ይወሰዳል፣ መንግስት ይወስደዋል እኮ ያለው። አሸባሪ እንባላለን። ስለዚህ አቡ በለን እንዳው እኮ ኢነተቢዕ الهدى معك نتخطف من ارضنا እውነታው አንተ የመጣው ሐቅ ነው፣ ግን ብንከተል ንብረታችን ቢዝነሳችን ላይ ጣጣ ይመጣል። ስለዚህ ሶሪ ደግሞ በጣም የደረቁ ደግሞ ገገሞች አሉ። ብዙ አይነት እኮ ነው በወቅቱ የነበረው። በጣም ገገሞቹ ደግሞ ምናሉ በቃ እንከተል ብቀኝነት ያዛቸው ቲቢተኞቹ ጥቅመኞቹ። اللهم ان كان هذا من عندك فامطر علينا حجاره من السماء ሲዱ ጌታችን ሆይ እንደው የላከው ይሄ መሐመድ ውሸታም ካልሆነ እውነት ልከው ከሆነ በእኛ ላይ የጀሃነም ድንጋይ ያዘንብብናል። እንዲህ አይነትም ሰው አለ በብዙ ምንም ቁርአን ሐዲስ አይደለም ነብዩ ሆነ በጣም አይቀበላል። እውነት የሚባል ማይቀበል ብዙ አይነት ነው። ከፈሩ ሲባል በአንድ መንገድ አይደለም ነው፣ በቲቢት በስልጣን ጥቅም ይነክብኛል ብሎ በተለያየ መልኩ ነው የከፈረው በተቀላላ የሆነ ያን ሁሉ አሸንፈው ደግሞ ያመኑ ሰዎች ማንም የነሱ ደረጃ ሊደርስ አይችልም። የሰሃባን ደረጃ ማንም ሊደርስ አይችልም ረዲየላሁ ዐንሁ አጅማዒን። በሁሉም ላይ የአላህ ሰላም እና ውዳሴ ይውረድ። አማ ባዕድ ከዚህ በመቀጠል አሉ فإن الإيمان إيمان የሚባለው ነገር أهم ما يجب على العبد العناية به في هذه الحياة በዚህ ህይወት እዚህ ዓለም ውስጥ ሲኖር አንድ ሰው ለሱ ብዙ አንገብጋቢ ነገሮች አሉ። ሙሂም የሆኑ አንገብጋቢ ቢዝነስ፣ ጤና፣ ቤተሰብ አንገብጋቢ ናቸው። አህም ከአንገብጋቢዎች ሁሉ በጣም አንገብጋቢው ምንድነው? ዒናያ ትኩረት መሰጠት ያለበት ለኢማን ጉዳይ ነው። ከምንም በላይ ኢማን ወሳኝነት አለ። ዒልም አለ ኢማን ዋጋ የለውም። ያለ ኢማን ሰላት ያለ ኢማን ዋጋ የለውም። ሰደቃ ያለ ኢማን ዋጋ የለውም። ዘካ ያለ ኢማን ዋጋ የለውም። ጂሃድ ያለ ኢማን ምንም ነገር ያለ ኢማን ዋጋ የለውም። የመካ ሙሽሪኮችን አላህ እንደዚህ ነው ያላቸው ليس البر أن تولوا وجوهكم قبل المشرق والمغرب ወደ ምስራቅ ወደ ምዕራብ መስገዳችሁ አይደለም ቁም ነገር ولكن البر من آمن بالله ቅድሚያ ኢማን በአላህ ማመን يوم الآخر በመጪው ዓለም ማመን ጀነት አለ ለሙእሚኖች የተዘጋጀች የሆነ በጣም ውብ የሆነች ጀነት አለ። ውበቷ ተገልጾ ማያልቅ አለ። በቃ የሚገርም የሆነ ዓለም እዛ ተዘጋጅቶላቸዋል ኸይር ለሰሩ ሰዎች። ያን የቂን ማለት ጀሃነም ደግሞ የሚባል ነገር አለ በጣም አደገኛ ከባድ የሆነ ሁሉም በደንብ ተገልጿል። በር አከፋፈቱ ሁሉ ቁርአን ላይ ተገልጿል ስለ ጀነትና ስለ ጀሃነም እንዴት እንደሚከፈት። ጀነት ቀስ ብሎ ነው የሚከፈተው። ምክንያቱም ደስ የሚል ነገር ብርግድ አይደረግም። አጓጉ ተቀስ ተደርጎ ነው የሚከፈተው ይላል። የሚያስከፍቱት ማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም። እኔ እሳቸው ነው ቀድሞ የሚገቡት። ልክ ሪቫን እንደሚቆረጠው አላለም እሳቸው ናቸው ቀድሞ ቀስ ብሎ። ጀሃነም ግን ብርግድ ነው ባንዴ የሚለው እንድደነግጥ ልብ ሁሉ እንዲወልቅ ባንዴ ነው የሚበረግደው በአንድ ጊዜ በአንዴ አከፋፈቱን ሁሉ ነው ቁርአን እንዴት እንደሚከፈት ጀሃነም እንዴት አስቀያሚ እንደሆነች ግማቱ እንዴት ከባድ እንደሆነ የሚመገቡት ሰዎች እጅ እንደሆነ ምግል እንደሆነ እሳቱ በጣም ከባድ እንደሆነ አላህ እዚህ ዱንያ ላይ ያለ እሳት የመጨረሻ እሳት ምን ነው እሳተ ገሞራ በለው ምን በለው የሱ 7 እጥፍ ነው ተብሏል። ያ ብቻ አይደለም የዱንያ እሳት እየበረደ ነው የሚሄደው። ፓወሩ ሁሉ ጊዜ የትኛው እሳት እየቀነሰ ነው የሚሄደው አቅሙ በጊዜ ሂደት ይበርዳል። ያ ግን በጊዜ ሂደት እየጨመረ ነው ባህሪው የጀሃነም እሳት እየጨመረ በደንብ አድርጎ ተገልጾልናል። ጀሃነም ጀነት ይሄን ቅድሚያ አምናችኋል ወይ ነው? ይሄን ሳታምን ማፈንደድ መስገድ እሱ አይደለም። እሱ ማንም ይሰግዳል እሱ አይደለም። ኢማን የሚለው መጀመሪያ ገብቷል። ሰደቃ እያደረግን እሱ ኢማን አልገባም። ሐጅ እያደረግን ዑምራ እያደረግን መስጊድ እየገነባን ብለዋል። ቁርአን እኮ ነው የነገረን አይደለም። ሐዲስ ቢሆን ደኢፍ ነው ምናምን እንላለን፣ ግን ቁርአን ነው መስጊድ እንደሚሰሩ የነገረን። አጀዐልቱም ሲቃየተ الحاج
وإمارة المسجد الحرام كمن آمن بالله الله أكبر ያለው እናንተ በቃ ብር ስላላችሁና የአላህን ቤት ስለሰራችሁ ሐጅ ደግሞ ሐጃጆችን ስላበላ ስላጠጣችሁ ሰደቃ ብላችሁ ይሄን ልክ እንዳመነ ሰው አረጋችሁ እንዴ ነው አለ እንደነ ቢላል ነው እነሱ አምነው እናንተ ኢማን ሳይኖራችሁ የእናንተ ሐጅ ወደዛ ገደል ይገባል ሐጅ እኮ የሚያደርጉ ዑምራ አብረው እኮ አድርገዋል ከሰሃቦች ጋር ከድል በኋላ እኮ ረሱል ሰለላሁ ዐለይሂ ወሰለም አንድ ሐጅ ነው ያደረጉት 8ኛው ዓመት ያን እኮ ከሙሽሪኮች ጋር እኮ አብረው ነው ያደረጉት ሙሽሪኮቹ በራቆታቸው ከዛሬ ወዲያ ግን ሙሽሪክ አያረግም ብለው ከለከሉ እንጂ እኮ ያረግም ሙሽሪክ ማለት ሰው የሚመስለው እዛ ድንጋይ ዛፍ የሚያመልክ ይመስላል ነው አይደለም የሚሰግድ የሚጾም ግን ከአላህ ሌላ የሚያመልክ ማለት ነው ሐጅ ዑምራ የሚያደርግ ግን ከአላህ ሌላ የሚያመልክ ያ ወሰኒ ነው እምነት አልባ ነው ያ እንጂ ሙሽሪክ አይደለም እሱ አላህን አያመልክም እስከነጨረስ ሙሽሪክ እኮ ማለት የሚያሻርክ አላህንም ይገዛል ሌላንም የሚገዛ ነው ቁርአን ያለው እኛው ሙሽሪክ የሚመስለው ምንድነው ይሄ ከብት የሚያመልክ ነው እሱ ወሰኒ ነው ከብት ነው እሱ ምንም ጌታ የሚባል አያውቅም እሱ ይሄ ሙሽሪክ ግን የሚለው ቁርአን የሚሰግድ የሚጾም ግን ኢማን የሌለው አላህን አያውቅም አላህንም ይገዛሉ ይላል መልሶ ጥቁር ዶሮ ያምናል እዚሁ መልሶ ጥቁር ዶሮ ሲያይ የሚርበደበድ ገና ለገና ሹፍ ይሄ ነው ከባድ ስለዚህ አላህ Subhanahu Wa Ta'ala ኢማን ከፍተኛ ቦታ ሰጥቶታል ከሰላትም ከምንም በፊት ምን ይፈልጋል ኢማን ትልቁ ነገር እሱ ነው ኢማን ካለ ከዛ በኋላ whatever የትኛውንም ስራ ብትሰራ ሸዋ ስራ ራሱ አላህ ዘንድ ትልቅ ቦታ አለው አላህ ሻኪር ነው እንደሱ አይደለም ሰው ይንቃል ያንተ ኸይር ስራ ያንተ ሰደቃ ደግሞ ያንተ 50 ሺህ ምናምን ይላል ኖ አላህ አይንቅም ከባህሪዎቹ ከስሞቹ አሉ ሻኪር ምን ማለት ነው የትኛውንም ኸይር ከሰራ አላህ አመስጋኝ ነው ጌታ አንዲት ሴት ዛኔ የነበረች ሴት ውሃ ልጠምቷት ጉድጓድ ወርዳ በኮንጎ መጀመሪያ ለራሷ ጠጥታ ትወጣለች ስትወጣ የሚያለከልክ ውሻ ስታይ እንደኔ ውሃ ጠምቶታል ብላ አዝናለት ገብታ በኮንጎ ውሃ አውጥታ ውሻውን ውሃ አጠጥታ ከውሃ ጥም ከሞት አዳነችው አላህ ወንጀሏን ሁሉ ይቀራላት ለምን አመስጋኝ ጌታ ስለሆነ በዚች ነገር ሻኪር ነው ምንም ኸይር ብትሰራ አላህ አንተ ብቻ እመን ዋናው ነገር ኢማን ካለ ትንሽ ኸይር ራሱ አላህ ዘንድ ከፍተኛ ቦታ አላት ስለዚህ ኢማን ከምንም በላይ ትኩረት መስጠት ያለበት ነገር ነው አሁን ገብጋቢ ብዙ ነገሮች አሉ ከሁሉም ግን በላይ ማን መቀደም አለበት ኢማን فإن الإيمان أهم مهم የሆኑ አንገብጋቢ ነገሮች አሉ ከነሱ أهم أهل التفضيل የበለጠ ትኩረት መስጠት ያለበት ما يجب على العبد በአንድ ባሪያ ላይ ግዳጅ የሚሆንበት العناية به ትኩረት ፎከስ ማድረግ ራስን አባት ስላንተ አይጠየቅም አንተ ራስን ሼኽ ስላንተ አንተ ራስን አታውቅማ ስለኔ ኢማን አንተ ምን ታውቃለህ ነው የምትጠየቀው ማንንም ስለማንም ኢማን አይጠየቅም አንተ ነው የምታውቀው አንተ ነው ፊልም ታደርገው አሬ ምን አሳወቀኝ ኢማን አለ የለም አንተ ታውቀዋለህ እንደዚህ ራስን ነው ትኩረት ማድረግ ያለ ስለ አንተ ጀማዓ አይጠየቅም የሚያውቀው ነገር የለም ሼኽ አይጠየቅም ቤተሰቦች አይጠየቁም ይሄው ኑህ አለይሂ ሰላም ስለ ልጃቸው አልተጠየቁም ሉጥ ስለሚስታቸው አልተጠየቁም የሚያውቁት ነገር የለማ እሷ ኢማን ይኑራት አይኑራት ያውቃሉ አብረው እኮ ነው ሚስት ማለት እንግዲህ ባልና ሚስት ከሚተዋወቁት በላይ ማንም ሊተዋወቅ አይችልም እዚህ ምድር ላይ ናቱ ሚስት ለማንም ገልጻ ማታሳየው ሰውነት ለማን ታሳያለች ለባሏ እዚህ ድረስ ይተዋወቃሉ ግን ኢማን ግን አይተዋወቁም የኢማን ጉዳይ አይተዋወቅም ስለዚህ አብረ ያደረ አንድ ሰው ከነብይ ጋር አብራ ያደረች መጨረሻ የጀሃነም ከሆነች አስቡ ይሄ ነብይ እኮ አያውቅም ቢያውቅ እኮ በጊዜ ይፈታት ነበር ይገላገል ነበር እኮ አያውቅም እንደሱ አማኝ መስለው እኮ ነው አብሮ የሚኖረው እንጂ አንድ ነብይ እንዴት አድርገው ሙናፊቅ አቅፎ ይተኛል ካፊር እንዴት አቅፎ ይተኛል ግን የሚያውቀው ነገር ስለዚህ ኢማን በይነከ ወበይነ አላህ አንተና አላህ ነው የምታውቁትና ራስህን ቼክ አድርግ ነው ኢናያ አድርግ ማለት ነው ዋጅብ ነው በእያንዳንዱ ባለ فهو أفضل ما اكتسبته النفوس نفسوች acquired ባለቤት ከሆኑት ነገር ሁሉ أفضل إيمان نفسية إيمان ካላት ሌላ ነገር ሁሉ በታጣ ትዳር በታጣ ገንዘብ በታጣ ልጆች በታጣ ኢማን አግኝታል ዋናው ይዛሃል ሁሉንም ፈተና ታልፋለህ ኢማን ካለ ዋናው ነገር ይዛዋል ዋናው ኢማን ከሌለ ሁሉ ነገር አጣ
ኢማን የትኛውንም ፈተና ያልፋል። ኢማን ያለው ሰው የትኛውንም ፈተና ረሱልን ሰለላሁ ዐለይሂ ወሰለም መጀመሪያ በምንድን ነው የፈተኗቸው? በገንዘብ። ያው ሰው ገንዘብ ስለሚወድ አረ ገንዘብ እንስጥ እንደዚህ እናርግልህ ነው። በሴት ቆንጆ ቆንጆ አረቦች መካከል ካሉት በጣም ቆንጆ የሚባሉትን 7 እንስጥ አሏቸው። 7 እንስጥ እንምረጥ። አስብ እንግዲህ በጣም ከባድ ፈተና ነው። በጣም አደገኛ ፈተና ነው። የለም ንቅንቅ የለም። እሳቸው ስልጣን ንጉስ እናድርግ፣ የአረብ የቁረይሽ አይደለም የአረብ ሁሉ የበላይ እናድርግ። ንቅንቅ እሺ በቃ አንተ ታመቆንክ ሲህር ተሰርቶብህ ከሆነ እናክም። እሺ ንቅንቅ የለም ምንም። ለምን? ኢማን ውስጥ አለ። ኢማን አለ። ቢላል ረዲየላሁ ዐንሁ በዛ እሳት ላይ አስተኝተው ሲገርፉት እንግዲህ አሁን መሄድ ትችላላችሁ ሳውዲ አረቢያ። እስኪ በሙቀት ሰዓት በባዶ እግር ይሄድ እንዴት አድርጎ እንደሚልስህ አላህ ነው የሚያውቀው። ሳላውቅ እኔ አንድ ቀን ሞክሬዋለሁ። ነጠላ ጫማ እዛ ጋር ትቼ በባዶ እግሬ ሄጄ ላመጣው ስል አንድ እግሬ ረግጬ ሁለተኛው መርገጥ አልችልም። እንዴት አድርጌ እንዳነሳሁት እሳት ነው በቃ እሳት 60 እና ከዛ በላይ ነው ሙቀቱ የሚሆነው። እዛ ላይ ነው አንጥፈውት ቢላልን በራቆቱ ሲገርፉ ሲያሰቃዩ ነበር። ከንቅንቅ አላለም። ኢማን ሁሉም ፈተና ያልፋል። ሁሉም ፈተና ቤተሰቦች ሁሉ ቢያልቁ ኢማን ካለ ነው ወደ ኋላ አትልም፣ አትመለስም። ሚስትህን አግተው ልጅህን አግተው ቢገድሉ ምንም ማለት ኢማን ካለ ትቋቋመዋለህ። ኢንሻአላህ አላህ ዘንድ እንገናኛለን ትላለህ። ረሱል ሰለላሁ ዐለይሂ ወሰለም የአማር ቤተሰቦች ሲሰቃዩ ምንድን ነው ያሉት? እስቢሩ አለ ያሲር፣ የያሲር ቤተሰቦች ሰብሩ፣ ፈኢነ መውዒደኩሙል ጀነ፣ ቀጠሮ የተገባላችሁ ጀነት ነው፣ ሰብሩ ይላላችሁ። ሰብሩ። ያሲር እዛው ሲገደል፣ የአማር እናት ሱመያ ሲገደሉ ኢማን ከገባ እንዴ ነው ገና እኮ ነው ገና ያኔ ዘካ የለብን የለ ዚክር የለ ግን ኢማን የሚባለው ነገር ከገባ ማንኛውንም ነገር መቋቋም ይችላል። ኢማን ከሌለ ግን በዘይት ዲንህን ትሸጠዋለህ፣ በሁሉም ነገር ያውቃል። ቅድም ግን ኢማን ካለ ቤተሰቦችህን ሁሉ አግተው ወደ ኩፍር ቢጠሩ አትመለስም። ገደላችሁት ነው። በዚህ ያልደራደር መንግስት ያለ መንግስታት ሁሉ ቢሰባሰብ ያራሱ ጉዳይ። ሚስቴን መግደል አይደለም እንግዲህ እኔ ከእምነቴ አልመለስም መግደል አለ። እዚያ ሽንት ቤት ከተው ውሃ ለቀቀባት ብትፈልግ ከኢማን አልመ በኢማን ከባድ የመጨረሻ ጽናት ታሪክ ነው የሚሰራው ኢማን። ቁርአን አሳይቶናል። ኢማን ያላቸው ሰዎች የሰሩት ስራ ፈጽሞ አቀል ሊቀበለው የማይችል ነገር ማንም ሰው ልጆች ብዙ ተአምር ይሰራሉ፣ ግን ኢማን ያላቸው ሰዎች የሚሰሩት ተአምር ግን ሌላ። ሰሃቦች ረዲየላሁ ዐንሁም የሰሩት ተአምር ሌላ ነው። የፍርዓውን ጠንቋዮች ካመኑ በኋላ የሰሩት ተአምር የሚገርም ነው። አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን ካሉ በኋላ ፍርዓውን ምንድን ነው ያለው? አመናችሁ እንዴ? እነሁ ለከቢሩኩም ነው ያለው። እናንተ ራሳችሁ አስተማሪያችሁ ጠንቋይ ነው። ዋናው ነው እሱ። ወደ ነበራችሁበት ማትመለሱ ከሆነ ምንድን ነው ያለው? ከቆራጣችኋል። እንዴት ነው አቆራረጡ? ሚን ኺላፍ ነው ያለው። ባላንስ እንድታጣ አድርጌ ነው የምቆርጠን። ቀኝ እግርን ከግራ እጅ ነው ቆራርጬ የሚለካል። ከዛው የቴምር ዛፍ ላይ ነው እንዲህ ማንጠለጠልህ ምናምን አላቸው። እነዚህ ሰዎች ስልጣናቸውን አጥተዋል። የፍርዓውን የቅርብ ሰው ማለት የፈለጉትን ሴት፣ ገንዘብ የፈለጉትን ማድረግ የሚችሉ ሰዎች ናቸው። ያን ሁሉ ስልጣን ያወጡት ያን ሁሉ ነገር ልብ በል ሙቀረብ የነበሩ ሰዎች ናቸው። እንደፈለጉ በሰው ልጅ መጫወት የሚችሉ የነበሩ ሰዎች፣ ዱንያ ላይ የሻቸውን ሁሉ የሚበሉ የሚጠጡ፣ ዝሙትም እንደፈለጉ የሚሆኑ ሰዎች ያን ሁሉ ትተው ነው ወደዚህ በሙሳ አምና ነው ያሉት። ከዛ ምንድነው ያለው እሱ? ይሄን ሁሉ አጥተው ቆራርጬ ሰቅላችኋለሁ ሲሉ እነሱ ምንድነው ያሉት? ፈቅዲ ማ አንተ ቢቃል፣ የምታደርገውን አድርግ ያሉት። ያንተ እኮ ውሳኔ የዱንያ ሀያት ነው እንጂ አኺራን አትነካው። ከቻልክም ዱንያ ነው አንድ ነፍስ አለ ቆራርጠህ ግደለም ብትፈልግ ነው ያሉት። ዶንኪ ለዱም አንተ ሐቂቃ ኢማን አኺራ የሚባለው ስታመን ዱንያ ምን አባቱ ሁሉም ይሞታል። ብትቆይም መሞት አይቀርም። ምናልባት ለወደፊቱ ለምን እንኳን ለመሞት ልትቸገር ትችላለህ። ለምን ያ ረቢ ግደለኝ በቃ ስታላው ሆስፒታሉን እኮ ግደለኝ ይላል። በስቃይ ግደለኝ ቤተዘሙላህ እንደው በሞተ ምናምን የሚል የሰው ነፍስ ማጥፋት አይፈልጉም፣ ግን ስቃዩን ሲያዩት ሁሌ ስቃይ ስንት ሺህ ዶላር ያወጣ ምናምን
ምንም ራሱን ስቶ ወይ ኢባዳ ይታሰብለት አቅሉን ስቷል ላይ ነው ሰገራው የሚለቀው ዚክር ቢል ዋጋ የለው ራሱን ስቷል ምንም የለም በቃ ቤተሰብ ራሱ ምን ነው ከዚህ ስቃይ ቢሞቱልኝ ነው መኖሩ ትርጉም የለም ስለዚህ መሞት የማይቀርስ ከሆነ ድረስ አላህ በሚወደው መንገድ መሞት ሰሃቦች ታላቅ የሆኑት በዚህ ነው ማንም ሞትም ይባል አይፈሩ በፍጹም ከማን ተማሩ ከረሱል ሰለላሁ ዐለይሂ ወሰለም እኔ በአላህ መንገድ ላይ ምንድነው ያሉት ለወዲቱ አን አግዝወ ፊ ሰቢልላህ ثم اقتل እኔ በአላህ መንገድ ልዘምትና እዛ ልሞት ድል አረጋ አይደለም ያሉት ልሞት ثم احيا ثم اقتل ከዛ ህይወት አላህ ቢሰጠኝና እዛው እንደገና በሞት ثم احيا ثم اقتل እንደገና ሌላ ነፍስ ቢሰጠኝ አሁንም እንጂ ለልጆቼ ያለልም ማለት ነው እንዴ አላሉ ልኑር አይደለም እንዳለ ብታልቅ እቺ አንድ ነፍስ ማመን አላት ሺ ቢሰጠኝ ሺውንም እሰጣለሁ ነው ዘው ጨርሷል አንድ አላስቀርም ነው 999 ሰጥቼ አንዷን ልኑርባት አለልም ሁሉንም ዘፈጃለሁ ታቱ ማይቀር ከሆነ ወደ አኺራ ወደ አላህ መሄድ ማይቀር ከሆነ እሱ በሚፈልገው መንገድ መሄድ አይሻልም ዝም ብላ ተሽንት ቤት ስትሮጥ በተቅማጥ በመናምን ከምትሞት ምን አርግልህ ቤተሰብ አዛው ነው ምናምን ከምትሞት ተገኝቶ ነው አይገኝም ግን ችግሩ ከየት ይገኛል ተደግኝ አቱም ይሄን መንገድ አላህ ሊተኺዘ ሚንኩም ሹሃዳ አቋል ዝም ብያል ወስድ ማለት የብርቱካን ማሳ አለ አይደለም ብርቱካን ማሳ ላይ የደረሰውን ልቅም እንደሚደረገው አላህም የበሰለውን ነው ጥሬውን እዚህ ነው የሚተው ጥሬ ብሎ ወለበት ጃሃድም በትሄዳት ሞት በግራ በቀኝ ፈንጁ ላይ ቢወድቅ ማትሞትም ምንም አትሞትም ነጥረ ነው እዛ የምትገኘው ምንም በግሪ ቆረጣት ነው ያትሞትም ሙት ካላለ ስንት አመት ነው ቦምብ ምናምን ሲዘንብባቸው የነበሩ ሰዎች አሉ አፍጋኒስታን ላይ ምን ሆኖ አትሞትም በቃ ሻክተሚ የሚባሉ ነበሩ አሊም ናቸው ከሳውዲ ያኔ ሩሲያ ጋር በሚዋጉበት ጊዜ አፍጋኒስታን ይዋጉ ነበር የልብ ድካም አለባቸው ሰውየው ኪሎአቸው 150 ኪሎ አስብ 150 ኪሎ አንድ ኩንታን ተኩል ማለት ነው ያን ይዘው ግን ምንም እንዴት ይሞቱ ቢዋጋሉ ይገባሉ እንዴት አችልም ሰው የሚመስለው ሞት የሚባለው ስለፈለገው የሚገኝ ነው አይደለም አላህ በሚፈልገው ሰዓት ነው የሚወስድ በረኪና ምናምን ብትጠጣ ጨጓራህን ይዞት ይወጣል እንጂ አትሞትም በቃ ሞት ካፋቃት ሞት ምንም ስላረክ አይደለም ነው ጉዳዩ አይደለም እዛ በቃ ሞት በተባልክበት ሰዓት ስትሰቃይ ትኖራታለህ እንጂ ሞት በተባልክበት ሰዓት ነው ከዛ በፊት አችልም እንደቀፋችን ስትሰቃይ ትኖራለህ እንጂ በቀላል መሞት አይቻልም የምርጫ ጉዳይ አይደለም መሞቱ ደግሞ ካልሆነ አይቀር ሙእሚን ሁሉ ጊዜ በአላህ መንገድ መሞትን ይመልክ ጥሎ ዱንያን ጥይሜ አባት እናት ሁላችንም እዚህ ውስጥ ያለን ብዙ ሰው ሸኝተናል ሀባ እየሄዱ ነው እኛም መሄዳችን አይቀር የዛሬ 50 60 ዓመት ይሄ መስጂድ ማን ነው የሚሆነው ሌላ ሰው የዛሬ 100 ዓመት ደግሞ ማንም አይኖርም ሌላ ነው እኛ ሁሉ ዛ ምድር ላይ ገብተን ሌላ ኸልቅ ይመጣል ወደድን አልጠላን የዚህ ኡመት በተለይ እድሜ በጣም አጭር ነው ረጅም አይደለም ስለዚህ ኢማን ከአላህ ጋር ነው ኮኔክሽን የሚያገናኘን ከአላህ ጋር ኮሙኒኬት ስናደርግ ኔትወርኩ ከዛ ጋር ሲያያዝ ምድራዊ ነገር ሁሉ ተራ ይሆንብናል ነገር ምንም ቦታ አትሰጠው ምክንያቱም አላህ ነግሯል ዱንያ በጠቅላላ ምንድነው ተብሏል አላህ ዘንድ لا تزن جناح بعوضة የትንኝ ክንፍ የሚያክል እንኳን ሚዛን የላትም ሙሉ በቃ ያው እኔ ማንተም ከነመናምኑ ይዱ በተቀላላ አላህ ዘንድ ብርማለች የትንኝ ክንፍ ያለ እንኳን ምን ሁለትም አንተ እዚህ ምድር የሆነ ጋላክሲዎችን ስታይ ራሱ እንዴት ያምራሉ ላ ኢላህ የከዋክብት ስብስቦች ውበታቸው ምን ይመስላል እዚህ ያሉትን ጋላክሲዎች ግን አላህ ከነመናምኑ ነው ዱንያ ከነጋላክሲው ከነመናምኑ ስለዚህ ለነፍስ ትልቁ ነገር ምንድነው ይሄ ነው وحصلته القلوب ልቦቻችን ካገኙአቸው ነገሮች ሁላ እንደ ኢማን ታላቅ ነገር የለም ونال به العبد الرفعه في الدنيا والاخره አንድ አላህ ባሪያ በዱንያም ይሁን በአኺራ ታላቅነት በኢማን እንደሚገኝ ታላቅነት ሌላ ታላቅነት የለም ማንንም አይሽረው ሌላው ታላቅነት ነገ ይወድቃል የሀገር መሪ ብትሆን ኢማን ብትሆን ምን ብትሆን የኢማን ውስጥ ከሌለ ሙሐዲስ ልትሆን ትችላለህ ሙሐዲስ ነው ሰው ሙሐዲስ ይላል አላህ ዘንድ ግን ወረኛ አንተ ሙናፊቅ ሊል ይችላል ኢማን ከሌለ ነገር አላህ ዘንድ አይሰራም ወይ ታይትል የሚባል ዶክተር ፕሮፌሰር ሼክ ኢማም ምናምን ኢንጂነር አይሰራም እሱ ጋር ይሄ ሰው ነው ታይትል ይሰጥ
አላህ ዘንድ ግን በስምህ ነው ትጠራለህ። ኢማን ካለ ነጃ ወጣ፣ ኢማን ከሌለ ስለዚህ ኢማን ውድ ነገር ነው የሚባለው። ለዚህ ኢማን አላህ ሌላን ነገር ለማንም ይሰጣል፣ ለወደደውም ለጠላውም ይሰጣል። ኢማንን ግን ለወደደው ብቻ ነው የሚሰጠው። ኢማንን ለወደደው የመካ ሙሽሪኮች ምንድነው ያሉት? ቆይ ግን አላህ ሱብሓነሁ ወተዓላ ሰው አትሆነው እንዴ ለዚህ ወጠጤ ነብይ የሚያደርገው አሉ መሐመድ። ይሄ ወጠጤ ስንት ትልልቅ ሰዎች እያሉ መካ ላይ ታላቅ ሰው፣ ጣይፍ ላይ ታላላቅ ሰዎች አሉ፣ ሀገርን ያስታረቁ ሽማግሌዎች አሉ። ይሄ ወጠጤ እንዴት አድማ 40 ዓመት ማለት እኮ ከነድሜ በታች ናቸው እሳቸው ማለት ነው። ገና ናቸው። ይሄ ወጠጤ ነው። እሳቸውም እንዳሉት አብዛኛው ሽማግሌ እምቢ አለኝ ነው ያሉት። ይሄ ወጠጤ እንዴት አላህ አይን ይልካል? አላህ ምንድነው ያለው? ምንድነው ያለው? አላህ እናንተ እንኳን ለነብይነት ለኢማን እንኳን የሚመች ልብ የላችሁ ነው። ነብይነትማ ትልቅ ነው። ለኢማን እንኳን አልተመቸም። ደግሞ ጭራሽ ነብይ ገሌውን ለእንትላላችሁ እንዴ? አላህ መርጦ ነው ኢማንን ይሰጣል የፈለገው ሰው። ስንት ሳይንቲስት እያለ ምስኪኑን ኢማን አላህ ይሰጣል። እውቀት የለው ምን የለው በቃ መርጦት ኢማን ይሰጣል። ስንት ተመራማሪ ጭንቅላቱ የትና ይደረሳል ምናምን። ለዚህ እኮ ነው ኢህዲነ ሲራጠል ሙስተቂም በሉ እያለ እኔ ነኝ የምመራው ምራይን በሉ እያለ ሳይንቲስት ስለሆንክ አይደለም ኢማን የምታገኘው ነው። ጭንቅላት በጣም ስለሚሰራ አራዳ ብልጥ ስለሆንክ አይደለም። አላህ ሂዳያ ካልሰጠ ብልጥነት እና አራዳነት ምርጥ ሌባ ያደርጋል። ሌላ ምንም አያደርግም። ቆንጆ ሌባ። ስለዚህ ባሪያ አንድ ባሪያ ዱንያ ላይ የምር ደረጃ የሚባለው በኢማን የሚያገኘው ደረጃ ነው። ሰው ዘንድ ከፍታህን አላህ በኢማን ከሰጣ በቃ ታላቅ ሆኗል። በእውቀት ብትበልጥ ዋጋ የለውም፣ በገንዘብ ብትበልጥ ዋጋ የለውም። እነዚህ ሁሉ ጠፊ ናቸው። ኢማን ግን በለጥክ ማለት በዱንያም በአኺራም በልጣቸዋል። እነዚህ ሰዎች በኢማን ከፍታ ማግኘቱ በል ኢነ ኩለ ኸይርን ፊ ዱንያ ወልአኺራ በዱንያ ላይ የሚገኝ ኸይር የተባለው ሁላ ሙተወቅፉን ኸይርነቱ በዚህ መስፈርት ላይ ተቀምጧል። አለል ኢማን ሰሒህ ትክክለኛ ኢማን። አይ ሰላት መስገድ አላህ ወፍቆሃል፣ ኸይር ነው ሰላት አለም። ግን ኸይር ሰላት ኸይርነቱ የሚረጋገጠው በምንድነው? ኢማን ትክክለኛ ካለ ነው። አቱም ስንት ሙጅሪም ሐፊዘል ቁርአን አለ፣ ስንት ኢማም አለ ሙጅሪም የሆነ ኢማም አለ፣ ሺአ ሙዕተዚላ ስንት አይነት አለ። እሷ ኢማን ሰሒህ የለማ። ስለዚህ ጥሩ እንኳን የምንላቸው ነገሮች ጥሩ እኛ ጥሩ የምንላቸው ቁርአን ማሐፈዝ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ሰደቃ ሊሆን ይችላል። እነሱ ራሱ ኸይርነታቸው የሚረጋገጠው ምን ሲኖር ነው? ኢማን ሲኖር ነው። ቂያም ሌሊ ሊኖር ይችላል። ኢማን ሰሒህ አለ ወይ? ትክክለኛ ጤናማ የሆነ ኢማን ካለ እነዚህ ኸይር ናቸው፣ ሰደቃው ምናምን ነው። ስለዚህ ሌላው ሸሩ አይደለም። ኸይሩ ራሱ ኸይር የሚያደርገው ምን ሲኖር ነው? ኢማን። ቅድም በመግቢያው ላይ እንደተናገር ነው። ስለዚህ ምን ይሁን? ፈየንበጊ አላ ኩሊ ዓብዲን የአላህ ባሪያ በሆነ ሁላ ሙእሚኒን እውነተኛ አማኝነኝ ካለ ናስሒን ሊነፍሲህ ለነፍሱ መካሪ ለነፍሱ ታማኝ ንጹህ የሆነ ለራስህ አየተፈቀደ ኢማነሁ ኢማኑን ቼክ ያርግ። ተፈቁድ ቼክ አድርገው። እንዴት ነው ኢማኔ? እውነተኛ ለራስህ ታማኝ ከሆንክ ራስህን አሸውድ ነው። ራስህን እኔ ግን ኢማን አለኝ ወይ? ይሄ ሁሉ ዓመት መስጊድ እየተመላለስኩ ግን ኢማን አለኝ እንዴት ነኝ? ቼክ ያስፈልጋል። ሰሃቦች ረዲየላሁ ዐንሁ ጀነት ተመስክሮላቸው ዑመር ኢብኑ ኸጣብ ወዘይፋኒ ነው እኔ ከሙናፊቆች ነኝ ወይ ብሎ እኮ እየጠየቀ እኮ ነው። አንዳንዶቻችን እኛ መስጊድ እየሰገድን ማህሙድ ምንድነው የሚያካብደው ኢማን ምናምን ልትሉ ይችላል። ዑመር ኢብኑ ኸጣብ እኮ ነው ኢማን አለኝ ወይ እኔ ከሙናፊቆች ነኝ ስሜ ተጠቅሷል ወይ ብሎ እየጨቀጨቀ የጀነት ተመስክሮለት። አስቡት እንግዲህ። አሁን እኛ ግን ስለ ኢማን ቼክ አርጉ ምናምን ዳኢያ ከበደ ነው ምናምን ይላል። እንዲሁ ሁልጊዜ ስለ ጀሃነም እየነገሩን ስለ ሙናፊቅ እያስፈራሩን ምናምን። ሰሃቦች እንደዚህ ከሆኑኛ እንዴት እንሁንሽ? ሰሃቦቹ ከፈሩት ይሄድ ነገር ኒፋቅን፣ ሽርክን፣ ኩፍርን ፈርተው እያንዳንዳቸው እየሄዱ ሁዘይፋን ሲጠዩ ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምንድን ያለው መጨረሻ ምሎ ሁልጊዜ ሲጨቀጨቀው ምዬ ነው የምናገረው ከአንተ በኋላ ለማንም አልናገርም አንተ የለህበት ማለት ስማቸው ከተዘረዘረ ውስጥ ዑመር እኮ የጀነት መሆኑ በሳቸው ተነግሮት የለ እንዴ? እሳቸው ከሞቱ በኋላ እኮ ነው ሁዘይፋ ጋር እየሄደ ንገረኝ እባክህ ከነዛ ከ12 ሰዎች አሉ ወይ 12 ሰዎች ግመል
በመርፌ ቀዳዳ እንደማያልፈው በፍጹም ጀነት አይገቡም ብለው ተናገሩ። እዛው ውስጥ ካሉ ሰዎች ናቸው። እሳቸው ሐድራ ላይ ካሉ ከሚሰግዱ ጂሃድ የሚያረጉ ናምን ናቸው። ግን አላህ አሳውቆ እነዚህ 12 ሰዎች ጀነት በፍጹም አይገቡም ብሎ አላህ አረጋገጠ። በፍጹም ሙናፊቆች። ስለዚህ ዑመር ኢብኑ ኸጣብ ከነዛ ከ12 ሰዎች ውስጥ አለው ወይ ንገረኝ። ለሁዘይፋ ነው በምስጢር የተነገረው። ለዑመር ለምን አልተነገረውም? ወለሞች ምን አሉ? ከተነገረው እሱ ነገ ስልጣን እንደሚይዝ እሳቸው ስለሚያውቁ ሀገሪቷ ላይ ኮሽ ባለ ቁጥር ሙናፊቆችን ሄዶ ይገላቸዋል እነዚህ 12ቶችን። ይሄ ደግሞ አይቻልም። ምክንያቱም ሙናፊቅነታቸው የተረጋገጠው በወህይ እንጂ ዱንያ ላይ ተጨባጭ መረጃ የለም። ዱንያ ላይ ደግሞ ሰው ላይ የሚፈረድበት በተጨባጭ ምን ሲገኝበት ነው? ወይ መረጃ ሲገኝ ነው። መሪ ግን ኮሽ ካለበት ኑ እናንተ ሙናፊቆች ብሎ ሊያስራቸው ነው። በወህይ ተረጋግጧል። ስለዚህ አልተነገረም። ለዑመር ለአቡበከር አልተነገሩም። ለሁዘይፋ ነው ስልጣን ነገ እንደማይዝ ስለሚያውቅ እሱ ምስጢር ተነገረ እንጂ እነሱም ይታመናሉ። ስለዚህ አንድ ሰው ተፈቁድ ማለት ኢማን እንዴት ነው? وأن ينظر في حاله مع الإيمان السنة إيمان ያለበት ሁኔታ እንዴት ነው? هل إيمانه في نماء إيمان እየጨመረ ነው ከድሮ እንዴት ነው? አሁን እየጨመረ ነው። እየጨመረ ከሆነ አልহামዱሊላህ وقوة ብርቱ የሆነ ነው ኢማን وزيادة እየጨመረ ነው። ነማ እድገት ነው። قوة ኃይሉ ነው። زيادة እየጨመረ ነው ወይ ከድሮ? አልহামዱሊላህ ከድሮ እየጨመርኩ ነው። አልহামዱሊላህ ብዙ ነገር ረጋቢ ያለው ዚክር ያበዛው ነው። ድሮ ትንሽ ሙሲባ ጭንቅላቴን ታዞረኝ ነበር። አሁን ግን ሙሲባ መቋቋም እችላለሁ። ሐሜት ቀንሻለሁ። ወንጀል ሐራም ቀንሻለሁ። ይሄ ከሆነ አልহামዱሊላህ ይላል። ግን ድሮ ምርጥ የነበረው አሁን ግን በጣም ተበላሽቷል። እኔ እኮ በፊት እንዲህ አልነበርኩም። ሰላት ሰግድ ጣዕም ነበረው። መስጊድ ስገባ የሆነ ፊል አረግ ነበር። something wrong ብሎ ራሱን መጠየቅ አለበት። ድሮ አላህን ፍራ ሲባል ደነግጥ ነበር። ሰው ሲሞት ደነግጥ ነበር። ማንም ሰው ሞተ ሲባል ልቤ ደነግጥ ነበር። አሁን ግን ለምንድን ነው ስለ ጀሃነም ሲነገር ደነግጥ ነበር ብሎ ራሱን ማየት አለበት። أو أنه بخلاف ذلك ويبتكاري يعني إلى وهن ودم مدكم وضعف ونقص يدكم يكنس يمتع كونه أدقالين بلو رسول ቼክ ማድረግ አለበት። ማንም ይሁን ማን ነው ይለው ሁሉም ነው። ዓሊም ይሁን ጃሂል ይሁን ኢማም ይሁን ቼክ ማድረግ አለበት። በተለይ ትልቅ የሆኑ ሰዎች እድሜያችን ከፍ ያለ ሰው አላህ Subhanahu Wa Ta'ala አወለም ኑዓሚርኩም ብሏል። እድሜ አልሰጠናችሁም ወይ ይላል አላህ የቂያማ ቀን። እድሜ አልሰጧችሁም ወይ በደንብ ልታስተውሱበት የምትችል? አንዳንድ ሰው እድሜው 60 ሆኖ እንደ ሕፃን ልጅ አለው። 60 ዓመት ሆነ። አረኔ እኮ ትልቅ ሰው ነኝ ማለት አለበት። ሸይጣን ይጫወትባቸዋል። በየቤቱ ታውቃላችሁ። ሸይጣን ምን ያደርጋል? ሽማግሌ ነኝ እንደፈለግኩ ይለዋል። ሽማግሌ ነኝ ብሎ እንደፈለገ የሚሆን ያለ ኖ፣ ይሄ ሸይጣን ጫወታ ነው። ሽማግሌ ስለሆንክ እንደፈለግክ ተናገር ያለ የለም። እንደውም ሽማግሌ ሰው ከሌላው ምን መሆን አለበት? መብለጥ፣ አረጋጊ፣ ባልና ሚስት ሲፋቱ ረጋ ብሎ የሚያስታርቅ፣ ቀስ ብሎ ልጁ ብትፈታበት ማይጨው፣ ቀስ ብዬ እስኪ ባልን ጠርቼ ያናግረዋለሁ እኔ ትልቅ ሰው ነኝ ማለት። የሆነ መጥፎ ነገር ሲመጣ ቀደረላሁ ማሻ ፈዓለ እንጂ ወልግዜ እንደወጠጤ ምን ይሆን ከሆነ በ15 ዓመትም በ30 ዓመትም በ40 ዓመትም ያው ቆል ነው አስቸጋሪ። ትላንት 15 ዓመት ላይ እንደፈለግን ነበር። አሁን እኮ 20 ዓመት ሞልቶኛል፣ አሁን 25 ዓመት ሞልቶኛል ብሎ መቀየር አለብን። ይሄ ወሬ ማመላለስ ብዙ ፕሮብሌሞች እየተቀረፉ መሄድ አለበት። አንድ ሰው እድሜው በጨመረ ቅድም እንዳልኩት ኢማን እየጨመረ ድሮ ሌሊት ምንም አትቆምም ነበር። አሁን ሌሊት መቆም አለብኝ። እኔ ሕፃን ልጅ አይደለሁም። ከኢሻ እስከ ፈጅር ድረስ እንዴት እተኛለሁ? ስንት ሀጃ አለብኝ ሰውዬ። እንዴት አድርጌ ነው የምተኛው? ነው ነውር ነው ለኔ። ብዙ ሀጃ አለብኝ። አላህ Subhanahu Wa Ta'ala ሰማይ ዱንያ መጥቶ የፈለጋችሁትን ጠይቁኝ እሰጣችኋለሁ፣ ወንጀል የሰራ ልማር ባለበት እኔ እንዴት ተኝቼ ፈጅር ድረስ ነው? በፍጹም በቃኝ። አሁን ይበቃኛል። ቢዝነስ በጣም ትሮጣለህ ኖ አሁንም እኮ እኔም የከፋለ ሰው መጥቶ እንዲህ ቢዝነስ አለ እንዲህ ሲሉ ኧረ እኔ አሁን እኮ በቃኝ። ወጣቶቹ ይሩጡ። እኔ አሁን ሞር ታይም ለምንድን ነው መስጠት ያለብኝ? ለአኺራ። አፉ በሉኝ። እስከ ዛሬ ሮጫለሁ። አንተ እድሜም ሸብተ አርጅተ ከወጣቶች ጋር ቻይና ምናምን ሩጫ ነው ጥሩ አይደለም። ምን ጤናዬን ይጎዳል። ለጤናዬም ለኢማኔም ብሎ ሰው ቆም እያለ ማሰብ አለበት ነው።
ተውኝ በቃ ቢዝነስ ብዙ አይነት ቢዝነስ ሲያመጡ ኖ እኔ እኮ ትልቅ ሰው ነኝ ድሮ ወጣት ነበርኩኝ አሁን ግን ወጣት አይደለም ጤናዬም ይጎዳብኛል ጤናህም አይችለው እየሰራ ያለ እኮ ነው አይደል አንተ 40 ዓመት የተነዳ መኪናና 001 ነው እንዴ ትላንት ያገኘው ምግብ መብላት ትችላል አንዳንድ ሰው ይመጣና እኔ እኮ እንዲ ስበላውን ያቀረኛል ድሮ ያቀረኝም ድሮ 00 ነበር ልጅ ነህ ዳቦ በሻይ ብትበላ ምናምን ችግር የለም አሁን ግን ከባድ ነው ይሄ ሁሉ አመት ሲያገለግል የመጣ ኦርጋን ልክ እንደዚሁ ኢማን የሚባለው ነገር በሚቀጥለው በደንብ እናያለን እየተበላ ይሄዳል አሉ ረሱል ሰለላሁ ዐለይሂ ወሰለም የሚገርም ልብስ ዝም ብለው የፈለገ ቆንጆ ልብስ ሳጥን ላይ ዝም ብለህ ካስቀመጥከው እኮ እየተበላ ይሄዳል እሳቸው እንደ ልብስ ነው ያሉት ኢማን እየተበላ መሄድ ነገር ነው በራሱ አዲሱታ ባለበት ዝም ብሎ ቆጫል እድሳቱ እንዴት ነው እናያለን እንዴት ነው የሚታደሰው ኢማን ቅድሚያ ራስን ቼክ ማድረግ ከዛ በኋላ ኢማንን ያበላሹት ያደከሙ ነገሮችን እዛ መተው ከፍ የሚያጠናክሩትን ነገር መስራት አላህ Subhanahu Wa Ta'ala በስማነው ምን ሰራ ያደርጋል ዱንያችንንም አኺራችንንም አላህ ያስተካክልልን ኢማንን በልባችን ላይ አላህ ያርግልን ኢማንን በልባችን ላይ አላህ ያርግልን ገንዘብን በእጃችን ላይ ያርግልን ገንዘብን በእጃችን ላይ ያርግልን ነፍስያችንን እግራችን ስራ አላህ ያርጋት ነፍስያችንን ስሜታችንን እግራችን ስራ አላህ ያደርጋል ቤተሰቦቻችንን አላህ ይጠብቀልን በኢማን ኖረን በኢማን ሞተን በኢማን ምንቀሰቀስ አላህ ያድርገን የሞቱትን ቤተሰቦቻችን ሁሉ አላህ ይቀር ይበላቸው የሞቱትን ቤተሰቦቻችን ሁሉ አላህ ይቀር ይበላቸው ብዙዎቻችን ችግር አለብንና አላህ Subhanahu Wa Ta'ala ካለንበት ችግር አላህ ያውጣን ትዳር የሌለውን አላህ ትዳር ይስጠው ትዳር ኖሮት ልጅ የተነሳውን አላህ ልጅ ይስጠው ልጅ ተሰጥቶት ልጅ የተበላሸበትን አላህ ልጁን ያስተካክልልን اللهم يا حي يا قيوم اللهم يا حي يا قيوم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة فإنك تعلم خائنة الأعين وما تخفي الصدور ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين وسلام على المرسلين والحمد لله رب العالمين اللهم صل